ተክለ ሃይማኖት 7 አክሊልን ተቀበሉ። አንድ ስለ ጸና ሃይማኖታቸው፣ አንድ ሃይማኖት ስለማስተማራቸው፣ አንድ ካላዋን ነገሥታት መከራ ስለመቀበላቸው፣ አንድ ጣዖታትን ስለማጥፋታቸው፣ አንድ ስለ ጸሎታቸው ብዛት፣ ይሄን ሁሉ አድርገው ስለ ንጽህናቸው፣ ስለ አይመሯቸው ንጽህና፣ ስለ ሕሊናቸው ንጽህና 7ቱን ተቀበሉ። የተክለ ሃይማኖትን ፍቅር በልቡናችን ይጻፍልን። እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጾም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን፣ ቆሎ እንስጣችሁ ያሉ እናትም ነበሩ። ከአዲስ አበባ መጡን፣ አንበላም ብለን ተኛ። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝተናል ብለን አልተናገርንም። ንፍሮ ሰጣን፣ በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጦም አያሳድሩ። አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት የተክለ ሃይማኖት ገድል ከተነበበበት ሁሉ አጋንንት ስልጣን የላቸው። ይሄን ጥንቆላ ምናምን እንዲህ ያለ ሀገር ስራ የሚፈቱ ሀገር አሉ። አትድከሙ። የተክለ ሃይማኖትን ገድል ግዙና ከቤታችሁ በቀን አንዳንድ ምዕራፍ ደገሙ። እንጀራ ይሰጧችኋል፣ ጤና ይሰጧችኋል። እንደ ወንድም ባልንጀራ ናቸው። እንደ አባት ቅርብ ናቸው። እንደ እናት አዛኝ ናቸው። እንኳን ለሰው ለዝንጀሮ ያዝናሉ። ተክለ ሃይማኖትን የሚመስል ደግ የለም በእውነቱ። ዘባን ከመሰማይታት ጸሎቱ ውሂዝ ከመማየ ውሂዝ ዘይነጽፍ። ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማይታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ታህራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን ወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ ነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። እውነት ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። ተክለ ሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰው ይዞ ይዘልቃል። በዚህ ዘመን በዚህ በጦርነት ዘመን ተክለ ሃይማኖትን ያመናቸው በጸሎታቸው የተመካ ሰው በእውነቱ ያልፍባቸዋል። በሽታ ቢሆን አባ ተክለ ሃይማኖትን እንኳን ከቤተ ክርስቲያናቸው መጥቶ ከኢትዮጵያ አፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳን ቢሆን ምንም ጨለማ ያገኘው ይበራለታል። አንዲት ሴትዮ ምን አረገች መስላችሁ? እንዲያው ደብረ ሊባኖስ ማን እምነት ባመጣልኝ አለች። ኋላት እዚህ ሲላት ተክለ ሃይማኖት እኮ ዙሪያው ያልሰበኩበት ሀገር የለም፣ ስለዚህ ሲሰብኩ በዚህ አካባቢ መቼም ሳያልፉ አይቀሩም ብላ ዝም ብላ አንዱን አፈር ቁንጥር አድርጋ ብትቀባው ከበሽታዋ ተፈወሰች ይችላል። ሲያልፉ የኢትዮጵያ አፈር በጠቅላላው ከልቤ ነው የምነግራቸው፣ የኢትዮጵያ አፈር በጠቅላላው በተክለ ሃይማኖት እግር የተባረከ ነው። ተራራ፣ ወንዙ፣ መንገዱ ሁሉ ተክለ ሃይማኖት ባርከውታል። ተክለ ሃይማኖት ያላማተቡበት ተራራ ያልገቡበት ወንዝ የለም። እሳቸው ሰብከውታል። ምድርም በሙሉ በርፈ መስቀል አርሰው ወንጌልን ዘርተውበታል። ስለዚህ እንኳን እዚህ እምነት ይኖራችሁ። እውነቴን ነው፣ ጎደሎ እየሆነ ነው መዳን ያቃተን። እንኳንስ ከዚህ መታችሁ ቄሱ ቆንጥረው የሚሰጧችሁን እምነት ይቅርና ኢትዮጵያ ውስጥ ያለውን አፈር በሙሉ በተክለ ሃይማኖት ስም ከቆነጠራችሁት ይፈውሳችኋል። እውነቴን ነው የምነግራችሁ። አቡነ ተክለ ሃይማኖት የኢትዮጵያ ርስት ተደርገው የተሰጡ አባት ናቸው። አቡነ ተክለ ሃይማኖትን ገድል የሚያነብሰው ጦም አያድርም፣ ምንም በረከት አይታጣም። ራሴ አውቃቸዋለሁ ሲያደርጉልኝ ማለት ነው። ፈትኑ። የተክለ ሃይማኖት ልጅ መሆን ከፈለጋችሁ ጠይቁና ፈትኗቸው። ማምላክን ምንም ነገር አቡነ ተክለ ሃይማኖት ተጠይቀው ደግሞ ሰው አይንቁም። በጣም ደግ ተክለ ሃይማኖት ማለት ምን ማለት መሰላችሁ? ሲጀመር ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው። የማን ተክል ማለት ነው? የአብ የወልድ። ይሄንን ስም ስንጠራ አድረው ያሉ እዚህ ስም ላይ ማን ናቸው? አብ መንፈስ ቅዱስ። የተክለ ሃይማኖት ስም ሲጠራ በዚህ ስም ላይ የማን ስም አለ? የሥላሴ ስም አለ። ስለዚህ ምድሩን ይባርካል። ምድር ላይ ከተበረከ ምድር፣ ውሃው ላይ ከተነበበ ውሃው፣ ቤት ውስጥ ከተነበበ ቤቱን ይባርካል። የተክለ ሃይማኖት ስም የእግዚአብሔርን ስም የተሸከመ ስም ነው። የተክለ ሃይማኖት እጃቸው መስቀላቸው አንዱን እኮ ሰውዬ ሄዶ አንድ ሰውዬ ሄዶ እኮ አንዱን ሰውዬ
አያምንም፣ ጣዖት ነበር የሚያመለክ። አንተ ሰውዬ ነገ በአምላኬ በኢየሱስ ክርስቶስ ታምናለህ አታምንም አሉት። በራእይ ተገልጠው ነው። ከዚያ ተመልከቱ፣ ለሕፃኑ ነው ለልጁ አባት ግን ተክለ ሃይማኖት የሚባል ሰውዬ ና ከኔ ገዳም ብለውሃል በለው ብለው አፉን ላልፈታው ልጅ ነገሩት። ኧረ ተክለ ሃይማኖት የሚባል ልጅ ሰውዬ ና ብለውሃል ይላሉ። እዚህ ዝም በል ደሞ ልጅ ደሞ ብሎ ዝም ይስለዋል። ሁለተኛ ቀን ነገረው፣ ዝም አለ። ሶስተኛ ቀን አቡነ ተክለ ሃይማኖት ተገለጡለትና ለሰውየው አንተ ወደ ገዳሜና አላልኩም አሉት። ኧረ እኔ አልሰማሁም ልጅ ነግሮ መስሎ ነገን አሉት። በምን እመጣለሁ አለ። አይ ዝም ብለህ የተክለ ሃይማኖት አገሩ ወዴት ነው እያልክ ና አሉ። መንገዱን እኔ ያበጅልሃለሁ። ተነስቶ መንገዱን ሲቀጥል የአቡነ ተክለ ሃይማኖት መስቀላቸው ተገልጦ እየበራ ደብረ ሊባኖስ አገዳ አደረሰው። ኋላን አየት መጣ ከእንዲህ ያለ አገር ማን አመጣ? እንደ መስቀል ነው እየመራ ያመጣኝ። መስቀሉን ብናወጣልህ ታውቀዋለህ አሉት። አዎ ከአቡነ ተክለ ሃይማኖት መስቀል አውጥተው ቢያሳዩት ይሄን ያመጣኝ ብሎ ተናገረ። አቡነ ተክለ ሃይማኖት በአካል ባይኖሩም መስቀላቸው በርቶ ወደ ሕይወት ያደርሳል። የመስቀላቸው ብርሃን ያሻግራል። እኔ ከልቤ ነው የምነግራችሁ። ከተክለ ሃይማኖት ቤተ ክርስቲያኑ ስላለው አይደለም ይሄም ነግራችሁ፣ የማምነውንም ነግራችሁ። አቡነ ተክለ ሃይማኖት ትልቅ አባት ብቻ አይደሉም፣ ደግ አባት ጭምር ናቸው። ደግነታቸው በጣም ቅርብ ነው። እንኳን አሞኛል ብለው ለምነዋቸው እንደው ሙዝ አምሮኛል ቢሏቸው እንኳን የሚቆጡ አይመስለኝም። በጣም ደግ ናቸው። ይሄንን የሚያውቀው ፍቅራቸውን የቀመሰ ሰው ብቻ ነው። ገድላቸውን ገዝታቸው ቤታቸው አኑሩት። አንዳንድ ምዕራፍ በቀን ከጸለያችሁ ተክለ ሃይማኖት ቅርብ፣ ቸር፣ ከጓደኛ የሚቀርቡ እኔ የመላእክት ጓደኛ ነኝ፣ ከሱራፌል ጋር ያጠንኩ ነኝ፣ ኢየሱስ ክርስቶስ ያነጋገረኝ ብለው ከፍ የሚሉ ብቻ አይደሉም። እሳቸው ማንንም የማይንቁ ከሰው ጋር የሚኖሩ አባት ናቸው። የተክለ ሃይማኖት በረከታቸው በሁላችን ላይ ይደርብን። ተክለ ሃይማኖትን ጠርቶ ውሃውን ቢጠጡት ወተት፣ ውሃውን ቢጠጡት ማር። እንኳን ተመልከቱ፣ አንድ የጠንቋይ ልጅ ነበረ። ያ የጠንቋይ ልጅ የአቡነ ተክለ ሃይማኖትን ደቀ መዝሙር አገኘው። አንተ ምን ትጠጣላችሁ አለው። ጠላ ብንፈልግ ጠላ፣ ወተት ብንፈልግ ወተት አለ። የአቡነ ተክለ ሃይማኖት ደቀ መዝሙር አሁን የመጣ ታጠጡኛላችሁ? አዎ። ምን ታገኛላችሁ? እሱን አባቴ ነው የሚያውቅ አለው። ከዚያ በኋላ በልና እንዲህ ሲለው አይ ነገ ነው የምመጣ ድንገት የበላችሁኝ እንደሆነ አለ። እንዴት እናንተ ሰው ትበላላችሁ? እንዲህ አለ። ኧረ አልበላም። እንግዲያስ እኛማ አንበላው አለ። በል እንግዲያማ ነገ እመጣለሁ አለ። ድንገት የተዋጉኝ እንደው ብሎ ቀስቱን ይዞ ተክለ ሃይማኖትን ሊዋጋ ማለት ነው። በዚያውን ደግሞ ወተት ሊጠጣ እየሄደ ደግሞ ቀስት ይዞ በበነጋው ሄደ። ኋላ ሲሄድ አቡነ ተክለ ሃይማኖት ሲመጣ አውቀውበታል። ግርማቸው ደግሞ ያስፈራ የለ። ከበዓታቸው ሲወጡ ክርስቶስን ለብሰው ስለሚወጡ ያስደነግጣሉ። ሲወጡ ፍግም ብሎ ወደቀ። ቀስቱ በዚያ ያላወቁ መስለው እንዳይደነግጥ ምን ሆነ ነው ልጅ አይዞ አይዞ ብለው አነሱት። ኋላ ተመልከቱ ምንድነው የምትፈልገው አሉ። ጠላ አለ። ውሃውን ተመልከቱ። ውሃውን ቀዳ አሉት ደቀ መዝሙራቸው። ውሃውን ቀዳ፣ አማተቡበት፣ ጠላ ሆነ። ጠጣ አሉት። አይ መድኃኒት ብትሰጡኝስ መጀመሪያ ተማሪዎት ይቅመስልኝ አላቸው። ዓርብ ጠዋት ነው ቅመስለታል። አይ በዓርብ አባቴ ያላቸው ልጄ ከጾምማ ፍቅር አይበልጥም ቅመስለታል። ያ እኮ ያላመነው ሰውዬ እንዲመለስ ብለው ነው እንዲጠጣ ብለው ደግሞ በጾሙ ፍቅር ይበልጣል እያላችሁ ብሎ አሏችሁ ደግሞ። ከዚያ ተመልከቱ ምን አደረጉ። ከዚያ ቀመሰ፣ ጠጣ። ና ከመዝግ የሰበው በቃ ነገም ናጥ እንደ እያረኳ ጠጣለሁ አሉ። ስለዚህ ተመልከቱ ዛሬ ሊቃውንቱ የዘመሩት በተክለ ሃይማኖት ልደት ባይርም ወተት ሆነች፣ ባይርም ማር ሆነች ተብሎ ተነግሯል። እውነትም ይሆናል። በምስጢሩ ሲተረጎም ሌላ ይሆናል። ያንን ለሌላ ጊዜ እናደርገዋለን። በቁሙ ግን በተክለ ሃይማኖት ስም ውሃውም ወተት ይሆናል፣ ማር ይሆናል። ተክለ ሃይማኖት ያያችሁትን፣ የሰማችሁትን፣ የደሳሳችሁትን፣ ያሰባችሁትን፣ የረገጣችሁትን ሁሉ ማርና ወተት ያደርጉላችሁ። አቡነ ተክለ ሃይማኖት የበረከት አባታችን ናቸው። ከዚያ ተመልከቱ አላችሁ የላችሁ እንዲህ ያለ ልጅ ይወለዳል። ተክለ ሃይማኖት በባይል ተክለ ሃይማኖት በየብስ ሀባይል ቢጠሩት የሚጠግን ሀየብስ ቢጠሯቸው የሚጠግኑ ሽፍታ ቢመጣ የሚሰውር አንዲት የተክለ ሃይማኖት ዝክር የምትዘክር ሰው ነበረችና ሽፍቶች መጥተው አንቺ ጠላውን አለ። ታው የተክለ ሃይማኖት ዝክር አምጪ። አይ አባት የተክለ ሃይማኖት እንግዲያስ እኔንም ዝክሩንም ይሰውሩ አለች። አረ ስትጸልይ ዝክሩም እሷም ተሰወሩ። ሰዎቹ እየተደናበሩ በዚህ እየገፏት አያዋትም በእውነቱ ማለት ነው። ስለዚህ ተክለ ሃይማኖት ሲፈልጉ ይሰውራሉ፣ ሲፈልጉ ባሕር ያሻግራሉ።
ሲፈልጉ ስንቅ ያቀብላሉ፣ ከጭንቅ ያወጣሉ። ሁላችሁንም ከዓይነ ሞት ይሰውራችሁ። አቡነ ተክለ ሃይማኖት ውሃውን ጠላ እንዳረጉ ውሃ የሆነውን ሕይወታችን ወደ መልካምነት ይለውጡልን፣ መራራውን ሕይወታችንን ያጣፍጡልን፣ ከተኩላ ይጠብቁን፣ ከአውሬ ይጠብቁን። ሁሉ አባታችን አቡነ ተክለ ሃይማኖት በተወለዱ በ3 ዓመታቸው በሀገሩ ድርቅ ሆነ። በሀገሩ ድርቅ ሲመጣ እነሱ የሚበሉት የሚጠጡት አጡ። የቅዱስ ሚካኤልን ዝክር የሚዘክሩበት አጡ። ጸጋ ዘአብ ቤተ ክርስቲያን ሄዶ ዝክር ታጎለ፣ ቢያንስ እግዚአብሔር የምጠራበት እጄን አታሳጠው ብሎ ጸለየ። እግዚአብሔር ልጇን ታቅፋ ከቤተ ክርስቲያን ውጭ ሆና ታለቅሳለች። ያለቀሰች ስትል አቡነ ተክለ ሃይማኖት ከቤት ይዘሽን ግቢ እያሉ ያለቅሳሉ። 3 ዓመታቸው ነው። ይህ ልጅ ምንድን ነው ዝክር ታጎለለዋለሁ ቤት አስገብኝ ይላል። አፋቸው አልፈታም። ጣታቸውን እያመለከቱ ይዘሽን ግቢ ይላሉ። ይዛቸው ገባች። አሁን ደግሞ ትንሽ ርጋፊ ስንዴ ያለበት ቁና ነበረ። ወደዚያ ጣታቸውን እያሳዩ ደግሞ ያለቅሳሉ። አምጩ ማለት ነው። ምንድን ነው ይሄ ልጅ የሚያለቅስ ብለው ቁናውን ቀረብ ከዛ በኋላ ጣታቸውን እንድች አድርገው የ3 ዓመት ሕፃን የለመለመ የሕፃን ጣት ወስደው ከቁናው ሲያስገቡት ርጋፊውን ስንዴ ሲነጉት ስንዴው እስከ ላይ ድረስ ሞላ። ከዚያሳ ማን ሞኛለ ደግሞ ሌላ ቁና አምጭ፣ ሰራተኞቹን ማለት ነው። ሌላ ቁና እያመጡ አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። ዘይቱን ደግሞ አመጣችና አስነካቻቸው፣ ሞላ። በረከተ እግዚአብሔር ላይ ደረሰ። ጻድቃን በተክለ ሃይማኖት ልደት ባሕርም ማር ሆነች፣ ባሕርም ወተት ሆነች። ተክለ ሃይማኖትን ጠርቶ ውሃውን ቢጠጡት ወተት፣ ውሃውን ቢጠጡት ማር። እንዴኳን ተመልከቱ። አንድ የጠንቋይ ልጅ ነበረ። ያ የጠንቋይ ልጅ የአቡነ ተክለ ሃይማኖትን ደቀ መዝሙር አገኘው። አንተ ምን ትጠጣላችሁ አለው። ጠላ ብንፈልግ ጠላ፣ ወተት ብንፈልግ ወተት አለ። የአቡነ ተክለ ሃይማኖት ደቀ መዝሙር አሁን የመጣ ታጠጡኛላችሁ? አዎ። ምን ታገኛላችሁ? እሱን አባቴ ነው የሚያውቅ አለው። ከዚያ በኋላ በልና እንዲህ ሲለው አይ ነገ ነው የምመጣ ድንገት የበላችሁኝ እንደሆነ አለ። እንዴት እናንተ ሰው ትበላላችሁ? እንዲህ አለ። ኧረ አልበላም። እንግዲያስ እኛማ አልበላው አለ። በል እንግዲያማ ነገ እመጣለሁ አለ። ድንገት የተዋጉኝ እንደው ብሎ ቀስቱን ይዞ ተክለ ሃይማኖትን ሊዋጋ ማለት ነው። በዚያውን ደግሞ ወተት ሊጠጣ እየሄደ ደግሞ ቀስት ይዞ በበነጋው ሄደ። ኋላ ሲሄድ አቡነ ተክለ ሃይማኖት ሲመጣ አውቀውበታል። ግርማቸው ደግሞ ያስፈራ የለ። ከበዓታቸው ሲወጡ ክርስቶስን ለብሰው ስለሚወጡ ያስደነግጣሉ። ሲወጡ ፍግም ብሎ ወደቀ። ቀስቱ በዚያ ያላወቁ መስለው እንዳይደነግጥ ምን ሆነ ነው ልጅ አይዞ አይዞ ብለው አነሱት። ኋላ ተመልከቱ ምንድነው የምትፈልገው? ጠላ አለ። ውሃውን ተመልከቱ። ውሃውን ቀዳ አሉት ደቀ መዝሙራቸው። ውሃውን ቀዳ፣ አማተቡበት፣ ጠላ ሆነ። ጠጣ አሉት። አይ መድኃኒት ቢሰጡኝስ መጀመሪያ ተማሪዎት ይቅመስልኝ አላቸው። ዓርብ ጠዋት ነው ቅመስለታል። አይ በዓርብ አባቴ ያላቸው ልጄ ከጾምማ ፍቅር አይበልጥም ቅመስለታል። ያ እኮ ያላመነው ሰውዬ እንዲመለስ ብለው ነው እንዲጠጣ ብለው ደግሞ በጾሙ ፍቅር ይበልጣል እያላችሁ ብሎ አሏችሁ ደግሞ። ከዚያ ተመልከቱ ምን አደረጉ? ከዚያ ቀመሰ፣ ጠጣ። ና ከመዝግ የሰበው በቃ ነገም ናጥ እንደ ያረኳ ጠጣለሁ አሉ። ስለዚህ ተመልከቱ ዛሬ ሊቃውንቱ የዘመሩት በተክለ ሃይማኖት ልደት ባሕርም ወተት ሆነች፣ ባሕርም ማር ሆነች ተብሎ ተነግሯል። እውነትም ይሆናል። በምስጢሩ ሲተረጎም ሌላ ይሆናል። ያንን ለሌላ ጊዜ እናደርገዋለን። በቁሙ ግን በተክለ ሃይማኖት ስም ውሃውም ወተት ይሆናል፣ ማር ይሆናል። ተክለ ሃይማኖት ያያችሁትን፣ የሰማችሁትን፣ የደሳሳችሁትን፣ ያሰባችሁትን፣ የረገጣችሁትን ሁሉ ማርና ወተት ያደርጉላችሁ። አቡነ ተክለ ሃይማኖት የበረከት አባታችን ናቸው። ከዚያ ተመልከቱ አላችሁ የላችሁ? እንዲህ ያለ ልጅ ይወለዳል። ተክለ ሃይማኖት በባሕር ተክለ ሃይማኖት በየብስ ከባሕር ቢጠሩት የሚጠግን ከየብስ ቢጠሯቸው የሚጠግኑ ሽፍታ ቢመጣ የሚሰውር አንዲት የተክለ ሃይማኖት ዝክር የምትዘክር ሰው ነበረችና ሽፍቶች መጥተው አንቺ ጠላውን አለ። ታው የተክለ ሃይማኖት ዝክር ነው አምጪ። አይ አባቴ የተክለ ሃይማኖት እንግዲያስ እኔንም ዝክሩንም ይሰውሩ አለች። አረ ስትጸልይ ዝክሩም እሷም ተሰወሩ። ሰዎቹ እየተደናበሩ በዚህ እየገፏት አያዋትም በእውነቱ ማለት ነው። ስለዚህ ተክለ ሃይማኖት ሲፈልጉ ይሰውራሉ፣ ሲፈልጉ ባሕር ያሻግራሉ፣ ሲፈልጉ ስንቅ ያቀብላሉ፣ ከጭንቅ ያወጣሉ። ሁላችሁንም ከዓይነ ሞት ይሰውራችሁ። እንዲህ ብለው ሲኖሩ ታኅሳስ 29 ቀን በጽንስ ይሄ የተተረጎመላቸው ፀሐይ ዓለም፣ ብርሃነ ዓለም፣ ሐዲስ ሐዋርያ አባታችን ብሩህ ተክለ ሃይማኖት ዛሬ ታኅሳስ
24 ቀን ለኢትዮጵያ ብርሃን ተወለዱላት። እንኳን ደስ ያላችሁ። የአቡነ ተክለ ሃይማኖትን ገድል የሚያነብሰው ጦም አያድርም፣ ምንም በረከት አይታጣም። ራሴ አውቃቸዋለሁ ሲያደርጉልኝ ማለት ነው። ፈትኑ። የተክለ ሃይማኖት ልጅ መሆን ከፈለጋችሁ ጠይቁና ፈትኗቸው። ማምላክን ምንም ነገር አቡነ ተክለ ሃይማኖት ተጠይቀው ደግሞ ሰው አይንቁም። በጣም ደግ ተክለ ሃይማኖት ማለት ምን ማለት መሰላችሁ? ሲጀመር ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው። የማን ተክል ማለት ነው? የአብ የወልድ። ይሄንን ስም ስንጠራ አድረው ያሉ እዚህ ስም ላይ ማን ናቸው? አብ መንፈስ ቅዱስ። የተክለ ሃይማኖት ስም ሲጠራ በዚህ ስም ላይ የማን ስም አለ? የሥላሴ ስም አለ። ስለዚህ ምድሩን ይባርካል። ምድር ላይ ከተበረከ ምድር፣ ውሃው ላይ ከተነበበ ውሃው፣ ቤት ውስጥ ከተነበበ ቤቱን ይባርካል። የተክለ ሃይማኖት ስም የእግዚአብሔርን ስም የተሸከመ ስም ነው። ተክለ ሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰው ይዞ ይዘልቃል። በዚህ ዘመን በዚህ በጦርነት ዘመን ተክለ ሃይማኖትን ያመናቸው በጸሎታቸው የተመካ ሰው በእውነቱ ያልፍባቸዋል። በሽታ ቢሆን አባ ተክለ ሃይማኖትን እንኳን ከቤተ ክርስቲያናቸው መጥቶ ከኢትዮጵያ አፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳን ቢሆን ምንም ጨለማ ባገኘው ይበራለታል። የተክለ ሃይማኖት እጃቸው መስቀላቸው አንዱን እኮ ሰውዬ ሄዶ አንድ ሰውዬ ሄደው እኮ አንዱን ሰውዬ አያምንም፣ ጣዖት ነበር የሚያመለክ። አንተ ሰውዬ ነገ በአምላኬ በኢየሱስ ክርስቶስ ታምናለህ አታምንም አሉት። በራእይ ተገልጠው ነው። ከዚያ ተመልከቱ፣ ለሕፃኑ ነው ለልጁ አባት ግን ተክለ ሃይማኖት የሚባል ሰውዬ ና ከኔ ገዳም ብለውሃል በለው ብለው አፉን ላልፈታው ልጅ ነገሩት። ኧረ ተክለ ሃይማኖት የሚባል ልጅ ሰውዬ ና ብለውሃል ይላል። ዝም በል ደሞ ልጅ ደሞ ብሎ ዝም ያስለዋል። ሁለተኛ ቀን ነገሩ ዝም አለ። ሶስተኛ ቀን አቡነ ተክለ ሃይማኖት ተገለጡለትና ለሰውየው አንተ ወደ ገዳሜና አላልኩም አሉት። ኧረ እኔ አልሰማሁም ልጅ ነግሮ መስሎ ነገን አሉት። በምን እመጣለሁ አለ። አይ ዝም ብለህ የተክለ ሃይማኖት አገሩ ወዴት ነው እያልክ ናል፣ መንገዱን እኔ ያበጅልሃለሁ። ተነስቶ መንገዱን ሲቀጥል የአቡነ ተክለ ሃይማኖት መስቀላቸው ተገልጦ እየበራ ደብረ ሊባኖስ አገዳ አደረሰው። ኋላ በኋላን አየት መጣ ከእንዲህ ያለ አገር ማን አመጣ? እንደ መስቀል ነው እየመራ ያመጣኝ። መስቀሉን ብናወጣልህ ታውቀዋለህ አሉት። አዎ አቡነ ተክለ ሃይማኖት መስቀል አውጥተው ቢያሳዩት ይሄን ያመጣኝ ብሎ ተናገረ። አቡነ ተክለ ሃይማኖት በአካል ባይኖሩም መስቀላቸው በርቶ ወደ ሕይወት ያደርሳል። የመስቀላቸው ብርሃን ያሻግራል። እኔ ከልቤ ነው ነግራችሁ። ከተክለ ሃይማኖት ቤተ ክርስቲያኑ ስላለው አይደለም ይሄም ነግራችሁ፣ የማምነውንም ነግራችሁ። አቡነ ተክለ ሃይማኖት ትልቅ አባት ብቻ አይደሉም፣ ደግ አባት ጭምር ናቸው። ደግነታቸው በጣም ቅርብ ነው። እንኳን አሞኛል ብለው ለምነዋቸው እንደው ሙዝ አምሮኛል ቢሏቸው እንኳን የሚቆጡ አይመስለኝም። በጣም ደግ ናቸው። ይሄንን የሚያውቀው ፍቅራቸውን የቀመሰ ሰው ብቻ ነው። ገድላቸውን ገዝታቸው ቤታቸው አኑሩት። አንዳንድ ምዕራፍ በቀን ከጸለያችሁ ተክለ ሃይማኖት ቅርብ፣ ቸር፣ ከጓደኛ የሚቀርቡ እኔ የመላእክት ጓደኛ ነኝ፣ ከሱራፌል ጋር ያጠንኩ ነኝ፣ ኢየሱስ ክርስቶስ ያነጋገረኝ ብለው ከፍ የሚሉ ብቻ አይደሉም። እሳቸው ማንንም የማይንቁ ከሰው ጋር የሚኖሩ አባት ናቸው። የተክለ ሃይማኖት በረከታቸው በሁላችን ላይ ይደርብን። አቡነ ተክለ ሃይማኖት ትልቅ አባት ብቻ አይደሉም፣ ደግ አባት ጭምር ናቸው። ደግነታቸው በጣም ቅርብ ነው። እንኳን አሞኛል ብለው ለምነዋቸው እንደው ሙዝ አምሮኛል ቢሏቸው እንኳን የሚቆጡ አይመስለኝም። በጣም ደግ ናቸው። ይሄንን የሚያውቀው ፍቅራቸውን የቀመሰ ሰው ብቻ ነው። ገድላቸውን ገዝታቸው ቤታቸው አኑሩት። አንዳንድ ምዕራፍ በቀን ከጸለያችሁ ተክለ ሃይማኖት ቅርብ፣ ቸር፣ ከጓደኛ የሚቀርቡ እኔ የመላእክት ጓደኛ ነኝ፣ ከሱራፌል ጋር ያጠንኩ ነኝ፣ ኢየሱስ ክርስቶስ ያነጋገረኝ ብለው ከፍ የሚሉ ብቻ አይደሉም። እሳቸው ማንንም የማይንቁ ከሰው ጋር የሚኖሩ አባት ናቸው። የተክለ ሃይማኖት በረከታቸው በሁላችን ላይ ይደርብን። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ፣ እናታቸው እግዚ ሐራያ ይባላሉ። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚ ሐራያ ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹሕ ካህን ለንጹሕ ዲያቆን ለጸጋ ዘአብ
ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል ከመስፋት ከመስራት የማይወዝን ትጉ ታማኝ ንጽሕት ምራት ነበረች ማለት ነው። ኋላ የጸጋ ዛብ አባት አይቶ ይችንስ ሳራ ብቻ አይደለም መባል ያለባት፣ ሳራ ሳይሆን መባል ያለባት እግዚአብሔር ጌታ የመረጣት መባል አለባት። እንዴት ያለች ትጉ ሃይማኖት ያላት ጸሎት ያላት እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ? አሰሩም እኮ አሰሩም። ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጄ ወጥ መስራት የለባት ትምህርቷን ትማርዋ ነው እያለች ቀውላ አለ እያደረጋችኋቸው። ወጥ መስራት አለባቸው በእውነቱ ማለት ነው። መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁልጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትል ትሰፋ ነበረ ስትሰራ። ከዚያ ጌታ የመረጣት አላት። የወላድ እናት አባቶቻቸው ሞቱ። ጸጋ ዛብና እግዚአብሔር አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ፣ ከቤተ ክርስቲያን የማይለይ ቦ አመይ ገይዝ ለአጢነ ዕጣን ቤተ ክርስቲያን ዕጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ወቦ አመይ ገይዝ ለዘምሮ ዳዊት ለመዝሙረ ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይህን ሁሉ በቀን ነው የሚያደርገው። ወቦ አመይ ገይዝ ለምህሩ ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። ወቦ አመይ ገይዝ ለአንብቦ መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ወቦ አመይ ገይዝ ተመልከቱ ለገቢረ ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዛብ እንዲህ ያለ ካህን። እሷም የታመነች ነበረች። አቡነ ተክለ ሃይማኖት የኔ ፓትሪዮት ሴንት ናቸው ማለት እወዳቸዋለሁ፣ ሲጨንቀኝ ሁሉ እለምናቸዋለሁ፣ በገድላቸው እታመናለሁ፣ እውነት እግዚአብሔር በሚያውቀው። ስለዚህ ልመናዬንም ይሰሙኛል። እግዚአብሔር ወደ እርሱ እንድደርስም በንስሐም በሁሉ ነገር ይረዱኛል። ይህን አምናለሁ። አባታችን አቡነ ተክለ ሃይማኖትን የእሱ ሰላም እንዲደርሰን ምክንያት አድርጎ ስላዘጋጀልን መድኃኔዓለም ክብር ምስጋና ይግባው። ይህንን ለመናገር ነው የፈለኩት። ስለዚህ እግዚአብሔር በቅዱሳን አባቶቻችን በኩል ከኛ ጋር ነው። አሁንም ድረስ ይህን ማድረግ ትችላላችሁ። አሁን የግብጽ ክርስቲያኖች አሁንም ይጠቀማሉ። እኔ አንድ ቦታ ሄጄ አግኝቻለሁ። ስዊድን ሄጄ አንድ ግብጻዊ ሰው አግኝቼ ነበር። ጆርጅ ይባላል። ጆርጅ ማለት ጊዮርጊስ ማለት ነው። እና ይሄ ሰው ምሳ ስንበላ አልበላም አለ። እንግዲህ የቀረበው የተገኘው ነው። ፓስታ ሊሆን ይችላል፣ መኮረኒ ሊሆን ይችላል፣ ሌላም ይቀርባል። ውጭ ሀገር እንግዲህ ቀረበ እና ሲቀርብ እሱ አልበላም አለ። አቡነ ተክለ ሃይማኖት በ16 ዓመታቸው ከአባታቸው ጋር ረጅም ርቀት ይጓዛሉ። ረጅም ርቀት በ16 ዓመታቸው ነው ዲቁና ያመጡ። ሊያመጡ ሲሄዱ ውሃ ይጠማቸዋል። አቡነ ተክለ 24 ሰዎች ናቸው። አቡነ ተክለ ሃይማኖት ወደ በረሃው ገቡና ወደ ውስጥ ገቡና እስራኤልን ከጭንጫ ላይ ውሃ ያፈለክላቸው፣ ለሶምሶን ከአህያ መንጋጋ ውሃ ያፈለክ ጌታዬ ኢየሱስ ክርስቶስ ሆይ ውሃ ስጠን ብለው አለቀሱ። ሲያለቅሱ እንባቸው ጠብቅ ያለበት ቦታ ውሃ ይፈልቃል። ከዚያ በኋላ ውሃ አግኝቻለሁ ኑ ጠጡ አላቸው። ሰዎች ተሰብስበው መጡ። ቆይ በዚህ ቦታ እኛ አልፈናል፣ የት ነው ያገኘው? እንዴት ይሄን ውሃ ልታገኝ ቻልክ? እኔ እንጃ እግዚአብሔር እዚህ እንዳገኘው አደረገኝ። እኛ ብንሆንስ አፈለኩታ ከቴም ውሃ ፍልቀን እግዚኦ ኩራታችን እንዲሁ በአዋጅ ሳናስነግረው ነው። እንኳን ውሃ ፍልቀን ሐሳብ አፍልቀን እናስቀምጣለን እንደኛ። ወይ ጉድ! እንዲሁ ሐሳብ ካፈለቅን እገሌ አየሁ እንዲህ ሲያረ ሐሳቡን እኮ እኔ ነኝ ያፈለኩት አይባልም እንጂ እንደዚያ ነው የምንለው። እንዲነገርባቸው አይፈልጉም ፈጽሞ ማለት ነው። ከአባ በጸሎተ ሚካኤል ገዳም ሳሉ እሳት የበላው ሰው ተክለ ሃይማኖት እፍበል ይድናል። የቆሰለበት ተክለ ሃይማኖት እፍበል ይድናል በጌታ በኢየሱስ ክርስቶስ ስም ይላሉ።
ይሄ ሰው መልአክ ነው ሰው ነው አሉ የገዳሙ መነኮሳት በሙሉ። እንደዚህ ብሎ ሲታወቅባቸው አበምኔቱን ሄደው ምን አሉ መሰላችሁ? አባቴ ኃጢአቴ ታውቆብኛልና ያሰናብቱ ይልሂዳሉ። ምናቸው ነው ግን የታወቀባቸው? ክብራቸው ማለት ነው። ክብራቸው ሲታወቅባቸው ኃጢአቴ ታውቆብኛልና ያሰናብቱኛል። እንደዚህ ናቸው። ጌታዬ ኢየሱስ ክርስቶስ ሆይ አሉ ብቻቸውን ሲጸልዩ። ሰው ባመሰገናችሁ ጊዜ ወዮላችሁ አላልክምን? እንዲህ እያደረግክ ለምን ኃጢአቴን ትገልጥብኛለህ? እባክህን እርዳኝና ከዚህ ገዳም አውጣኝ አሉ። በመልአኩ በቅዱስ ሚካኤል መሪነት ወጥተው ሄዱ ደግሞ ወደ ደብረ ዳሞ።